ሰላም የቻናላችን ቤተሰቦች በዛሬ ትምህርታችን ደግሞ የአማርኛ ፊደላትን ከሀ እስከ መ እናያለን። በእነሱ ደግሞ ቃላት እየመሰረትንን የምንለማመድ ይሆናል ማለት ነው። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ እያደረጋችሁ የቻናላችን ቤተሰብ ሆኑ። ከዚህ በተጨማሪ ደግሞ በኦንላይን መማር የምትፈልጉ ወይም ልጆቻችሁን ማስተማር የምትፈልጉ የትም ሀገር ሆናችሁ ልጆቻችሁን ማስተማር ወይም መማር ትችላላችሁ። ቪዲዮ ላይ ባለው ስልክ አናግሩን፣ በኢሞ፣ በዋትሳፕ፣ በቴሌግራም። ቀጥታ ወደ ትምህርታችን ስንሄድ ሀ ሀ ሁ ሁ ሂ ሃ ሃ ሄ ህ ህ ሆ ሆ። እሺ ወደ ቃላቶች ደግሞ እያንዳንዳቸው ስናልፍ ሀ ሀብል ሀ ሀብል ሁ ሁሉ ሁ ሁሉ ሂ ሂሳብ ሂ ሂሳብ ሃ ሀሳብ ሃ ሀሳብ ሄ ሄደ ሄ ሄደ ህ ህልም ህ ህልም ሆ ሆድ ሆ ሆድ። ወደ ለ ፊደላት ስንሄድ ለ ለ ሉ ሉ ሊ ሊ ላ ላ ሌ ሌ ል ል ሎ። ሎ ወደ ቃላት ምስረታ ስናልፍ ለ ለማ ለ ለማ ሉ ሉል ሉ ሉል ሊ ሊል ሊ ሊል ላ ላም ላ ላም ሌ ሌባ ሌ ሌባ ል ልብ ል ልብ ሎ ሎሚ ሎ ሎሚ። እሺ ወደ መ ፊደላት ደግሞ ስናልፍ መ መ ሙ ሙ ሚ ሚ ማ ማ ሜ ሜ ም ም ሞ
ሞ። እሺ በእያንዳንዳቸው ደግሞ ቃላት ስንመሰርትባቸው መ መና መ መና ሙ ሙዝ ሙ ሙዝ ሚ ሚና ሚ ሚና ማ ማር ማ ማር ሜ ሜዳ ሜ ሜዳ ም ምላስ ም ምላስ ሞ ሞቀ ሞ ሞቀ። እንደዚህ እያደረጋችሁ ፊደላትን መለየት ከዛ ደግሞ ቃላትን ማንበብ መለማመድ ትችላላችሁ። ለዛሬ የነበረን ትምህርታችን ይህንን ይመስላል። ቀጣይ በሌላ ቪዲዮ እስከምንገናኝ መልካም ጊዜ እያልኳችሁ በኦንላይን መማር ወይም ደግሞ ልጆቻችሁን በኦንላይን ማስተማር የምትፈልጉ ሀገር ውስጥም ሆነ ሀገር ውጭ ያላችሁ ቪዲዮ ላይ ታች ላይ ባስቀመጥነው ስልክ በኢሞ፣ በዋትስአፕ፣ በቴሌግራም አናግሩን። ልጆችንም ሆነ አዋቂዎችን በኦንላይን እናስተምራለን። አናግሩን። መልካም ጊዜ